ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? እነዚህን በቤት ውስጥ በቀላሉ የሚዘጋጁ የእጅ ማስኮችን እንሰራለን። ተከታተሉኝ። ያሉን ግብአቶችን ላሳያችሁ። ዘይት፣ ስኳር አለ፣ ዘይት አለ፣ ከዛ አንድ ሙዝ አለ። እነዚህን በመፍጨት መፍጫ ካላችሁ መፍጨት ይቻላል። እንዲህ ደግሞ እኔ አሁን በቤት በቀላሉ በሚገኝ እንዲሁ በሹካ አድርጌ መፍጨት ማዋሃድና ከዛ ወደ እጅ አፕላይ ማድረግ ያን ነው ማሳያችሁ። እነዚህ በቀላሉ በየቤታችን ልናገኛቸው የምንችል ናቸው። ተጠቅሜበታለሁ። በጣም ነው የሚያምረው። እጅ ያለሰልሳል፣ እንዲህ ጥቋቁር ነገሮችንም ያጠፋል። ተጠቀሙበት። ብዙም ግብአት ብዙ ነገር አያስፈልገውም። ያው 3 ነገሮች ናቸው። እጃችሁ ላይ አፕላይ አድርጋችሁ በተወሰኑ ደቂቃዎች ላይ እያሻችሁት እጃችሁ ላይ ያሉ ጥቋቁር ነገሮችን ያስወግድላችኋል። እንዲሁም ዘይቱን እንዲሁም እጅ ያለሰልሳል፣ ለእግራችንም ጥሩ ልስላሴ ይሰጣል። በዛ ስኳርም ያሉትን ቆሻሻዎች ያነሳል። ባናናም እንደዚሁ ደግሞ ያለሰልሳል። ተጠቀሙት። እኔ ተጠቀሚያለሁ። በጣም ነው ለውጥ ያለው። እጄ ለእግርም ይጠቅማል። እና ቻናላችን በዚሁ ሰብስክራይብ እያደረጋችሁ አስተያየት ኮሜንት ስጡን። ሌሎችንም ነገሮች እናቀርብላችኋለን። የተለያዩ እንደዚህ ቤት ውስጥ የሚዘጋጁ ነገሮችን እናቀርባለን። ከጠየቃችሁን የምትፈልጉትን ነገርም እንዲሁ እያዘጋጀን እናሳያችኋለን። እና ይሄንን ከፈጨን በኋላ ወደ እጃችን አፕላይ እናረግና እናሸዋለን በደንብ እጃችንም እግራችንም ለተወሰኑ ደቂቃዎች። ያው ሲቆይ ከእጃችንና ምንም አይነት ኬሚካል ስለሌለው እጃችን ላይ የተወሰነ ደቂቃ ቢቆይ ምንም ጉዳት የለውም። ምክንያቱም ኬሚካል የለውም፣ ወዲያው የተሰራ ፍሬሽ ነገር ስለሆነ ይጠቅመናል። አስተያየታችሁን ኮሜንታችሁን አትለዩን። አሁን እጃችን ላይ አድርገን መጠቀም ይቻላል። እጃችን ላይ ካቆየ ይሄው እንዲህ እያሸን እጃችን በሙሉ እንደዚህ አሽተን ለተወሰነ ደቂቃ ከእጃችን ጋር ማቆየት። ከዛ በኋላ እጃችን በንጹህ ውሃ ታጥበን ያለንን ባዝሊንም ካለን ሎሽንም ካለን ማለስለስ ይቻላል፣ መቀባት ማለት ነው። እና ሼር ላይ ኮሜንት አይለየን። እናመሰግናለን አብራችሁን ስትከታተሉ ስለቆያችሁ። ቴንኪዩ። ሰላም ቀን። እንወዳችኋለሁ። ላይክ ሼር አድርጉልን።